መርዝ ወይኔ ሮቤል ሮቤል ቆይ ምንድን ያደረከኝ ምንድነው ገብቷል አንተ እኔ ምንም አልገባኝም ምንም ያልገባሽ እኔ ቆንጆ እኔ እናንተ መሀል የተፈጠረው ነው ቆይ ምንድን ነው ለምንድን ነው እኔ ምንም ነገር ማላስታውሰው አላውቅም ግን ብቻ ሻይ እየጠጣን እያለ አንቺ ልተኝ ስትይ እኔ ልወጣ ስል አይ አይሆንም አንተም እዚህ ከኔ ጋር ተኛ አልሽኝ ፀሐይ ይቅርስልሽ አይሆንም ብለሽ በግድ እዛው እንደተኛ አደረግሽ በቃ ይሄ ነው ሌላ ምንም የለም እኔ ሮቤል እኮ እኔ በፍጹም ይሄን ነገር አላደርግም ሮቤል እኔ ይሄን ነገር አላደርግም ምንድን ነው ያደረከኝ እኔ በፍጹም ላምን አልችልም አረ እኔ ምንም አላደረኩም ለሆነይ አንቺ ነሽ እኮ እንደውም ያስቸገርሽ እንጂ እኔ ምንም ነገር ማድረግ አልፈልግም በፈጠረ ሮቤል ይብቃ በቃ ውሸት በቃኝ በል ህይወቴን አታመሰቃቅለው ምንድን ነው የተፈጠረው ንገረኝ እንዴ እኔ ምን አውቃለሁ ቆይ እኔ አስገድጄ አልደፈርኩሽ በቃ ና አብረን እንተኛ ብለሽ ታስገድጂ እኔ ደግሞ እሺ አልኩ አፈቅርሻለሁ እኮ ቆይ የኔ ጥፋት እዚህ ጋር ምንድን ነው ውሸት ነው ውሸት እኔ በፍጹም ላደርግ አልችልም እውነቴን ነው ሉዋና እንዴ ቆይ ግን እንኳን አንቺም ደስተኛ ነበርሽ ለምንድን ነው እንደዚህ ደበረሽ ሩቤል ይሄ ውሸት ነው እኔ በፍጹም ይሄን ነገር አላደርግም እርግጠኛ ነኝ የሆነ ነገር አድርገኛል ይሄ ሁሉ ያንተ ስራ ነው አይደለ ያንተ ስራ ነው አድናን ይሄን ፍቅር ነቃልኝ እሰት ቆይብኝ እኮ በጣም ተጨንቄ ነበር ይዞ እስኪ ዋስጭኝ እሺ ያ እንጋ አይዞኝ ጌታ እኔ ያለሁልሽ እሺ በጣም ስለማፈቅር በክፉ ጊዜ እንኳን ካንተ መለየት አልፈልግም ማንንም አልፈልግም ሚራ የኔ ቆንጆ ለኔ በጣም ታስፈልገኛለህ እኔም ፈልጋለሁ እንዲህ በከፋ ጊዜ ደግሞ አብሬ ቆሜ ፍቅሬን ላሳየክ ይገባል ተኝ እባክሽ ብቻዬን መሆን ብቻ ነው የምፈልገው በዚህ ጊዜ ሉዋና በጣም መሳሪ ሴት ናት እኔ ደጋግሜ ነግሬክ ነበር ግን ደግሞ አንተ ልታምነኝ አልፈለግም እኔ ሰው አያውጣልኝም እሷን አገኘው ምርጥ ሰው ነች ብዬ ሳልጨርስ ለካ እሷ ሌላ ሰው ነች ጭራሽ ባለጌ ናት ሲበዛ ደግሞ ፈጣጣ ናት እንዴ አሁን ድረስ ራሱ ትክዳለች ምንም አላደረኩም እኮ ነው የምትለው አይኔን አትሸውደውም ከዚህ በኋላ ሰው ማመን አቆሚያለሁ እስከዛሬ እንደሱ የሸወደኝ የለም የኔ ባል ፈጣሪ ይሄን ነገር ያመጣው እኔ እናንተ እንድንስማማና አንድ ድል እየሰጠን ሊሆን ይችላል በብዙ ነገር አስቀይሜያለሁ እባክህን ይቅርታ አድርግልኝ አይደለም ሚራ እኔን ከዚህ በኋላ ከሰው ሊለየኝ ፈልጎ ነው ከዚህ በኋላ ሰው የሚባል አልፈልግም እኔ ያስፈልግሃለሁ እኮ የኔ ባል እባክህን እንደ በፊቱ ብቻችንን እንሆን ተይ ሚራ አያገባሽም ከዚህ በኋላ እኔ ማንም ጥገኛ መሆን አልፈልግም እሺ በቃ ተው አሁን ንገረኝ የሚሰማ ቦታ አለ ስለ አብሮነታችን ሌላ ጊዜ እናወራበታለን አዎ ልቤን እያመመኝ ነው ይገባኛል የመከዳት ስሜት የተሰማክ እድሉን ስጠኝና እኔ ቀስ እያልኩ ክሳለሁ አይገባሽም አንቺ አይገባሽም ማንም አይገባውም የኔ ስሜት እድል ስጠኝ እባክህን አድናን ብቻዬን ተይኝ ለምን አብሬክ ልሁን እንጂ ብቻዬን ተይኝ ህመሜ የሚገባሽ ከሆነ እባክሽ ብቻዬን ተይኝ የሁሉም ሴት ወሬ ነው የምፈልጉትን ነገር ካደረጋችሁ በኋላ ምንድን ያደረከኝ ምናምን በመጀመሪያ እኔ ሁሉም ሴት አይደለሁም ሲቀጥል ደግሞ እኔ ምን ሆኜ ነው ካንተ ጋር የምተኛው ምን ሆኜ ልበና እኮ ነኝ አምሬሽ ነዋ ሌላ ምን ይሆናል ሉዋናዬ ደግሞ እኮ ታውቂያለሽ እንደምታፈቅረኝ አይንሽ ሊያስታውቃል ራሴን በደንብ አድርጌ አውቀዋለሁ እኔ መቼም አንተ አታምረኝም መቼም ካንተ ጋር ልተኛ አልችልም ሉዋናዬ ካላመንሽ እኮ አሁንም መሞከር እንችላለን አልጋ ለዚህ ዝጋ ሮቤል ሲጀመር እኔን ከአድናን ጋር ለማጣላት የጠነሰስከው ሴራ እንጂ እኔ አልጋ ባለበት ሁሉም ብጋደም ባለጌ አይደለሁም ለምን ብዬ እንደዚህ ያደርጋሉ ማለቴ ምን አገባኝ እና ነው ከአድናን ጋር ተጣይ ማረው አድናን ስለምጠላው ስለምቀናበትና በጣም ክፉ ስለሆንክ ሉዋና የሆነ ተሳስተሻል እንዴ ካላመንሽኝ አድናን ጠይቂው እንዴ ስትሆኝ እንደነበርኩ ተይ አይሆንም ሮቤል ወይኔ ሉዋና ተጫውተህብኛል እኮ እኔን ማይንሽ ወይ እና ይቀደሙን እንጨርሰው ደግሞ ይልሽ ሌሎችም ማንንም አትስሚሽ አድናን ባለ ትዳር ነው ላንቺ አይጠቅምሽ የመጨረሻ በጣም ርካሽ ወንድ ነሽ
የኔ ነሽ ልሆና የኔ ብቻ የኔ ብቻ ነሽ። ሚራ ውጪልኝ እባክሽ፣ ብቻዬን መሆን ነው የምፈልገው። አድናን እኔ ነኝ። አንቺ ማፈር የሚባል ነገር አልፈጠረብሽም እንዴ? እንዴ አድናን ልሆና እኮ ነኝ። ለምንድነው የምትጮህብኝ? እርምጃም የማልወስድብሽ አድናን ስለሆንኩ ነው። እሺ አይንሽም ማየት አልፈልግም። አድናን አንዴ ላስረዳህ በእናትህ። ምን ነው ከአይኔ በላይ አስረጃ ያለኝ እንዴ? እውነት አድናን፣ እኔ ምንም አውቀው ነገር የለም። እውነቴን ነው። ሰምኛለሽ? አሁን የከፋ ነገር ከመፈጠሩ በፊት እባክሽ ውጪልኝ። አድናን እመነኝ፣ እውነቴን ነው። እኔ ምንም አላውቅም። ሮቤል የሆነ ነገር አድርጎኝ ነው። አያገባኝም እኮ ደህና ሰው መስለሽ ነበር። ለካ አንቺ ምንድን ነሽ? በጣም አታለሽኛል። እኔ አይደለሁም አድናን፣ እረዳሃለሁ እኮ ስሜትን፣ ግን ደግሞ እውነቴን ነው። እኔ አይደለሁም። ከተረዳሽኝ ክፉ ቃል እንድናገርሽ አታድርጊ። እኔ ምንም አላውቅም አልኩ እኮ። አትሰማም እንዴ አድናን? አንቺ በጣም ግራ ገብቶሻል። ፍቅር ከነያዝሽ ከሮቤል ምንም አላወቅሽም። ሁለት ሰው ደግሞ በአንድ ማምጣትሽ ገብቶኛል። ከአንተ ነው ፍቅር የያዘኝ። ለሮቤል እኮ ምንም ስሜት የለኝም። አንተን አፈቅርሃለሁ። አንቺ ሁለታችን ጋር እንዲሆን የፈለግሽው አንዴ ሮቤል ሄዳለሁ ካለ ተነስቼ ሄዳለሁ ትያለሽ። አንቺም እርግጠኛ ነኝ መልከስከስ ለምደሻል። አድናን በኋላ ይቆጭሃል። እውነቱን ሳታውቅ የማይሆን ነገር አትናገር። እኔ እንዲቆጨኝ በህይወቴ ውስጥ ባላችሁ 3 ሰዎች መከዳቴ ነው። ለነገሩ ያኔ አብሬው ተከትዬ ሄዳለሁ ስትይ ነበር መጠርጠር ነበር። ሊቆጭ የሚገባውማ አሁን እኔ የምትናገረኝ ነገር ነው። የሚቆጨኝ አንቺን ማመኔና የተለየሽ ሴት ነሽ ብዬ ማሰቤ ነው የሚያናድደኝ። እኔ ምንም አላደረኩም። ሮቤል ነው። እስቲ ስማኝ። አያገባኝም። እኔ እንዲያውም ውጪልኝ። እኔ ከአንቺ ጋር ይሄን ያድረሱ ማውራት አይጠበቅብኝም። አልወጣም። እንግዲህ አሁን ይወጣሉ። እሺ ችግር የለውም። ይሄን ያህል ካስጠላውማ እኔ እወጣለሁ። ግን ደግሞ አንድ ነገር ወቅ፣ በጣም እወድሃለሁ። እሺ ፍጠኝ። አንተ ልክስክስ፣ እኔ እንደፈለክ መጠመጠስ ጭስ ወደ ሌላ ዞር አልክ አይደል? ምን ላድርግ? ሻይ አፍልታን ጠጣለችኝ። ከዛ እሺ ብዬ ጠጣው። ከዛ ደግሞ መልሳ አብረን እንተኛ አለችኝ። እኔ ደግሞ እሺ አልኳትና ምን ላድርግ? ምን አደረኩ? ውሸት። እያንዳንዱ እቅድና ስራ ያንተ ነው። ይሄንን አውቃለሁ። ቆይ ግን ሮቤል፣ እኔ ላሳዝንህ? ሚራ ተረጋጊ። እኔ ደጋግሜ ነግሬሻለሁ፣ አንቺን አልፈልግሽም። ቆይ ግን ሮቤል፣ እኔ ምን አጎደልኩብህ? ምን አሳጣውክ? ምን አድርጌክ ነው ይሄን ሁሉ ግፍ እኔ ላይ የምትሰራው? ሰለቸሽኛ ሚራ፣ በቃ አስጠላሽ እንዴ? ከአንቺ ሌላ አዲስ ሰው አማረኝ። እኔ ምን ላድርግሽ? ይሄን ያልኩ ስለአንቺ የምጨነቅበት ምንም ጉዳይ የለም። እኔ እኮ ባልሽ አይደለም። ከኔ ጋር ፍቅር የለህም ማለት ነው? አፈቀርኩሽ ሞትኩልሽ ያልከው በሙሉ ውሸት ነው ማለት ነው? ፍቅር ነው ያልሽው? አይ ቢና ትገርገኝ። ታውቂያለሽ አሁን ላይ ጭራሽ ባላይሽ ራሱ ደስ ይለኛል። እኔ እኮ አፈቅርሃለሁ። የእውነቴን እኮ ነው። ይኸውልሽ ሚራ፣ አሁን ላይ ከሎና ጋር ሁለታችንም በጣም ተጣጥመናል። ታውቂያለሽ አይደል? አንቺ ደግሞ እግሬን አሰጥተሽኛል። መቼም አብረን ልንሆን አንችልም። መቼም ሮቤል፣ ለሆነ ደጋግማ እንደማታፈቅረው ነገር አለች። እሷ የምታፈቅረው አድናንን ነው። አድናን ዞር ሲል ግን እኔ ቅፍ ውስጥ ነበረች። ሚራ፣ በዓይንሽ አይተሻል እኮ፣ ልደግምልሽ አይገባም። ቆይ ግን አንተ ምን አይነት ውሻ ነህ? በያገኘበት የምትንጠለጠለው? ሴት ውሻ ካለች እንግዲህ ምን ይደረግ? አዎ እኔ ወንድ ውሻ ነኝ። እኔ ግን ሮቤል፣ አንቺ ምን እንዳስጠላኝ ታውቂያለሽ? ዛቻ። ይልቁኑ አሁን ይህን ማስፈራራሽን ተይና ይህንን ቁስሌን አክሚ። ገና ሰውነትን ሙሉ አቆስሏሉ። ልቤን፣ ሰውነቴን እንዳቆሰልክ አትቀርም። ቆይ እኔ ምን አደረኩ እንዴ? ባላለሽ አይደል? በቃ ሄደሽ ወደ ባልሽ ተመለሽ እንዴ። ራስሽ ነሽ ራስሽን የጎዳሽው ስትል ከሰከሽ። መቼም አልተውክም፣ በፍጹም እንዳታስበው። እሺ በእናትሽ እኔ በጣም ጭቅጭቅ አስጠልቶኛል። ከቻልሽ እንደለሆነ ለመሆን ሞክሪ። አለቀ። እሺ እሆናለሁ። ሮቤል ግዴታ መቆም መሞከር አለበት።
ወንድ ሮቤል መቆም አለብህ። መቆም አለብህ ሮቤል። እንዴ እኔ በአንተ ቀልድ እንደማላቅ ማወቅ የነበረብህ እግርን ሽባ ያደረግኩ ቀን። አሁን ሌላ ሰው ሆነ ማየት አልችልም። አንቺ ደግሞ እዚህ ምን ታደርጊያለሽ? ምንም። ግን እውነቴን ነው አሚራ፣ እኔ ከሮቤል ጋር የተፈጠረውን ነገር ምንም አላውቅም። እውነቴን ነው። ዝም በይ። ሁሉንም ነገር ታውቂያለሽ። ይሄ የሴት አመል ነው። የሆነ ነገር ካደረጉ በኋላ አላደረኩም ብሎ መዋሸት። በፍጹም። ሻውን እንኳን እኮ የጠጣሁት ሳራን አገኛታለሁ ብዬ ነው። ሳራ የት እንዳለች እኮ እንደማያውቅ ቀድሜ ነግሬሽ ነበር አይደል? አንቺ ግን እኔን አልሰማሽኝም። ምክንያቱም አንቺ የፈለግሽው ከሱ ጋር መጋደም ነበር አይደል? ሚራ፣ ትንሽ እንኳን የሚያስብ ጭንቅላት ካለሽ ሁሉንም ነገር እየነገርኩሽ ነው። ምንም አውቀው ነገር የለም። እኔ ምን አገባኝ ታዲያ? ለምንድን ነው የለን የምነግሪኝ? ሚራ፣ በእናትሽ ከአድናን ጋር አስታርቂኝ። ፈልጌው እንዳልሆነ ንገሪው በእናትሽ። ምን ነው አንቺ ባሌንም ወሽሜንም ደርልሽ እንዴ? ምን አለበት አንዱን እንኳን ብታይልኝ። እኔ ከእሱ ጋር ብቻ አስታርቂኝ እንጂ ሮቤልን አልፈልገውም። እኔ እኮ ሮቤልን በጣም ነው የምጠላው። ዘረ የደዛ አላምንሽም፣ እባክሽ አትልፊ። ሚራ፣ እየለመንኩሽ ነው እኮ። ደግሞ አድናን እንደማትፈልጊው ነግረሽኛል እኮ። አትለምኝኝ ወደዛ። ለባል የምትገቢ መስሎኝ ነበር፣ ግን ደግሞ አትገቢው። ሚራ፣ አንቺ እኮ አድናን አትፈልጊውም አውቃለሁ። ለምንድን ነው ከኔ ጋር ለምትጋቢው? አያገባሽም። በባልና ሚስት መሀል አይገባም። እሺ ምን አይነት ሰዎች ናቸው? በፈጣሪ ምን አይነት ነገር ውስጥ ነው የገባሽው? ተቀመጥ አድና፣ እኔ እሄዳለሁ። ኮቶ ላይ ልሽ ግን በጣም ይቅርታ፣ እኔ ምንም አላደረኩም። እሷ ራሷ ነች እኔ በቃ ልውጣ ስላት አንተ ኬክ እኔም እሄዳለሁ አለች። ከዛ በቃ አብረን ተቀምጠን ሻይ እንጠጣለች። ከዛ ደግሞ ካልሳምከኝ ስትለኝ እኔ ደግሞ ስለማፈቅራት አልቻልኩም። በቃ አደረግነው። ጎበዝ፣ አሸንፈኛል። በቃ ውሰዳት። አድናን